ቁጥሬና በዚህ ፓስዋርድ መክፈት እችላለሁ ማለት ነው። ይሄ በስልክ ቁጥር ከከፈትኩት ነው። በኢሜል ከከፈትኩት ደግሞ ፓስዋርድ የሚለውን ስነካው ኢሜል ላይ ነው ፓስዋርድ የሚልከው። ኢሜል ላይ ፓስዋርድ ሲልክ ፓስዋርድ የኢሜል ላይ የገባውን ፓስዋርድ አስገባበታለሁ። የራስህን ፓስዋርድ አስገባ ይለኛል። የራሴን ፓስዋርድ አስገባና የራሳችሁ ፓስዋርድ ሲሆን ደግሞ ስትሮንግ ፓስዋርድ ነው። ያ ማለት ሚኒመም 8 ሌተር ነው የሚሆነው። 8 ያ ማለት ስም፣ ፊደል፣ ሲምቦል። ይህ ማለት ሌተር፣ ሲምቦል እና ነምበር ነው የሚሆነው። የሌተር ማለት ኤቢሲዲ ያለው በእንግሊዝኛ ሆኖ የስማችሁ የመጀመሪያ ምናምን ፊደል እሱን ሌተር ታስገባላችሁ። እሺ ወንድሜ ከቲክታክ ፈኒ ቪዲዮ እንዴት እናወርድ? ኦኬ አሪፍ ጥያቄ ነው። ወሎ ከቲክታክ ፈኒ ቪዲዮ ለማውረድ ምንድን መሰለሽ ወይም እስኪ ወሎ እንግዲህ ችግር የለም ሴትም ሆንሽ ወንድ ችግር የለውም። ስለዚህ ከቲክቶክ ላይ ፈኒ ቪዲዮ ለማውረድ በመጀመሪያ ቪዲዮ ዳውንሎደር የሚባል አፕሊኬሽን አለ። እሱ ይወርዳል። እሱ ከወረደ በኋላ ቲክቶክ ላይ ገብተሽ ሰርች ታደርጊያለሽ። ፈኒ ቪዲዮ ብለሽ ሰርች ስታደርጊ የተለያዩ ፈኒ ቪዲዮዎች ይመጣሉ። እነዚህ ፈኒ ቪዲዮዎች ሲመጡ አይተሽ የመረጥሽውን ለምሳሌ ይቅርታ ግን ወንድ ከሆንሽ ሴት ወሎ ስለሚል ያው ጾታ አይገልጽም። ለምሳሌ ከነበርኩበት ልውጣና ላሳይሽ። ለምሳሌ ያው ቪዲዮ ዳውንሎደር የሚል አፕ አለ። ይሄን አፕ ታወርጃለሽ። ይሄን አፕ ካወረድሽ በኋላ ወይም ካወረድክ በኋላ ለምሳሌ አሁን ቲክቶክ ላይ ገባው። ቲክቶክ ላይ ከገባው በኋላ አሁን ይሄንን ቪዲዮ ለምሳሌ ይሄ ቪዲዮ ፈኒ ነው ልበልና ወይም ደግሞ ከዚህ ላይ ሰርች ላይ እዚህ ጋር ገባና ፈኒ ቪዲዮ ብዬ እጽፋለሁ። ፈኒ ቪዲዮ ብዬ ስጽፍ ይኸው ፈኒ ቪዲዮ ለምሳሌ ፈኒ ቲክቶክ ቪዲዮ ይለኛል። ሰርች ሳደርገው ልክ እንደዚህ ይመጣል። አሁን ይሄን ቪዲዮ ለምሳሌ ይሄን ነካውትና ይሄንን ማውረድ ስፈልግ ምን አደርጋለሁ? ይሄንን ማውረድ ስፈልግ እዚሽ ጋር ይችን ቀስት ነካ አደርጋለሁ። ይችን ቀስት ነካ ካረኩ በኋላ ሳብ አደርገዋለሁ። ወደዚህ እስበዋለሁ። ወደዚህ አሁንም እዚሽ ጋር እገባለሁ። ያትቻል ስቤው ከዚህ ላይ ቪዲዮ ዳውንሎድ የሚል የለም። እችን ነካ አደርጋታለሁ። 3 ነጥቧን ነካ ሳረጋት 3 ነጥቧን ይኸውልሽ፣ አየሽው? ቪዲዮ ዳውንሎድ ማለት ይኸውልሽ እዚህ ላይ ነው የምነካው። ይህንን ለምሳሌ አሁን አላየሁትም። እዚህ ጋር ነክቼ ዳውንሎድ አድርግ ብለው ዳውንሎድ ያደርገዋል። እዚህ ጋር ነክቼ ልክ እንደዚህ መጣ። ይኸው አሁን ቪዲዮ ዳውንሎዱ ራሱ ምን ያደርገዋል? ዳውንሎድ ያደርገዋል ማለት ነው። ይኸው እኮ ቲክቶክ ምልክቷ ሳትመጣ ማለት በዚህ አፕ ሲወርድ ነው። ቲክቶክ ምልክቷ ሳትመጣ እዛ ኤችዲ እና ምን ይላል? ኤችዲ እና ሁለት እንትን ያሉ የሚመጡ። ስለዚህ ኤችዲ የሚለውን መጀመሪያ ትመርጫለሽ። እስኪ ለምሳሌ የቲክቶክ ምልክቷ እንዳትመጣ ከፈለግሽ በዚህ አፕ ማውረድ። ገብቶኛል ሀሳቡ። ይሄን አፕ ታወርጃለሽ። በዚህ አፕ ነው የሚስተካከለው ማለት ነው። ከዛ ውጭ ልክ ነሽ። የቲክቶክ ሳይኑ ስለሚመጣ አይችልም ማለት ነው። ስለዚህ ቪዲዮ ላይ ኤችዲ እና ኤችዲ ሌላ ደግሞ ምንድን ነው የሚል አለ። ስለዚህ የመጀመሪያው ኤችዲ ማለት ያው ሀይ የሆነ እንትን እንዲኖረው ነው የሚያደርገው። ስለዚህ ኤችዲ የሚለውን መጀመሪያ ላይ ትመርጫለሽ ማለት ነው። እሱን መርጠሽ ዳውንሎድ ታደርጊያለሽ። ከዛ በኋላ ዩቲዩብ ላይ ለመለቀቅ ከሆነ የተለያዩ ስራዎች አሉበት። ዝም ብሎ አይደለም የሚለቀቀው። አንዳንድ ማስተካከዮች ያስፈልጉታል። እነሱም ማስተካከዮች ካስገባሽ በኋላ ነው የሚለቀቀው ማለት ነው። እሺ ሌላ ጥያቄ? ልክ እንደሷ ወሎ እንደሚል። እሺ ሌላም ጥያቄ ካላችሁ ስለ ቲክቶክም ሆነ ስለ ማንኛውም ጥያቄ መጠየቅ ይቻላል። ያው ቲክቶክ ላይ ልክ እንደዚህ